አንድ ቀጠን ያለች ልጅ የለች? ቀጠን ያለች ልጅ እሺ ከሷ ተቃራኒ ወፈር ያለች ልጅ እዛ ጋር ቆመው እዛ ጋር እያስተማርኩ ነው። እሺ ምንም ቅር እንዳይላችሁ እናንተም በደንብ ተባበሩኝ። እቺ ልጅ አድንቋት እስቲ። አሁን እጃችሁን አውጡና ነው ያልኩት። አድንቋት። እንዴት አትሉኝም? ለምሳሌ አበሻ ቀጭን ልጅ ሲያደንቅ ምን ይላል? ቆይ አይደለም እያስተማርኩ ነው። ምንድነው? አዎ ችቦ አይሞላም ወገቧ አይደል? እሺ ችቦ አይሞላም ወገቧ ስንደዶ። እሺ ሌላ ሸንቃጣ። እሺ እንዝርት። እሺ አሁን አድንቋት ስላልኳችሁ ለማድነቅ በጣም እየቸገራችሁ ነው። እሺ እሷን አድንቋት። ተቃራኒ ድንቡሽቡሽ አድንቋት። እሺ የደም ገንቦ። እሺ አሁን ከምራችሁ ለማድነቅ የፈለጋችሁት ነው አይደለም? እቺኛዋን ስደቧት እስቲ። ቀዩዋን ቆይ አይ ወዲያው መጣለ በረሮ። እሺ በረሮ። እሺ እስቴኪኒ። እሺ አየ ቅድም የተዘጋ አንደበት ሁሉ ተከፈታው። ኢትዮጵያዊ ለማድነቅ 5 ቃል የለው፣ ለመሳደብ ነው 1000 ቃል ያለው። እሺ እሷን ስደቧት። ሮቶ ይላል። ይኸውልህ እማወራላችሁ ገብቷቸዋል። ስናደንቅ 5 ቃል አጣንኩ። 5 ቃል አድንቆታችንን ለመንገር እናንተ 4000 ወጣት ሆናችሁ እንደው እንደ ሳምፕል ከያንዳንዱ ቤተሰብና ሀገር ክልል ሁኔታ መታችሁ 2 ልጅ ለማድነቅ 5 ቃል ስታጡ ለመስደብ ግን 1000 ቃል በረሮ፣ ሮቶ፣ በልታ ማጠረቃ እንደዚህ ምናምን ይያል። የሀገር ማህበራዊነት የሚስማማው ማለት አፉ ላይ ከስድብ ይልቅ አድንቆት የበዛበት። ችግራችን በጣም በሚደንቅ ሁኔታ እዚህ ጋር ማየት ትችላላችሁ።